አባታችን ገብረ መንፈስ ቅዱስ እግዚአብሔር አናገራችሁ አትጨነቅ፣ ስለነሱ ምግብ አትጨነቅ፣ አንተ የረገጥከውን ትቢያ እየላሱ ምግብ ይሆናቸዋል አላቸው። አባታችን ደስ አላቸው። እንዲህ እያደረጉ አንድ ከዝቋላ አንዱ ወደ በረከት እያደረጉ ልክ በዛሬዋ መጋቢት 5 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅዱሳኑ ጋራ ከመላእክቱ ጋራ እናቱን ይዞ በክብር መጥቶ ነፍሳቸውን ተቀብሎ ቃል ኪዳን ሰጥቷቸው እንዲህ አለ፣ ስምህን የጠራ መታሰቢያን ያደረገ ዝክርን የዘክር በስምህ ቀዝቃዛ የሰጠ ትውልዱን እምርልሃለሁ ማኅፀኗን አለመልምልሃለሁ ብሎ እግዚአብሔር አምላክ ቃል ገባ። መዝሙረኛው ቅዱስ ዳዊት እንዲህ አለ። በዚህ በመዝሙረ ዳዊት ምዕራፍ 116 ቁጥር 15 እንዲህ አለ፣ የቅዱሳን ሞት በእግዚአብሔር ፊት የከበረ ነው አለ። ምንድን ነው አለ? የቅዱሳን ሞት በእግዚአብሔር ፊት የከበረ ነው፣ የተወደደ ነው አለ። የቅዱሳን ሞት የኔና የእናንተ ሞትስ በእግዚአብሔር ፊት ይወደድ ይሁን? እንወደድ ይሁን? እናንተ አባቴ ብሩካኖች እንኳን ደህና መጣችሁ እንባል ይሆን? ወይስ እናንተ ሐኬተኞች፣ እናንተ አመፀኞች፣ እናንተ ርጉማኖች ዓለም ሳይፈጠር ወዳዘጋጀሁላችሁ ለዘላለም ስቃይ ሂዱ እንባል ይሆን? ዕጣ ክፍላችን የት ይሆን? መጽሐፍ ቅዱስ ግን ቅዱሳንን አከበራቸው ያለው የቅዱሳን ሞት በእግዚአብሔር ፊት የከበረ ነው፣ እንዲሁም የተወደደ ነው አለ። አባቶቻችን የከበሩት አባቶቻችን የተወደዱት እነ አቡነ ገብረ መንፈስ ቅዱስ በዚች ዓለም ላይ ሳታታለላቸው ቀርታ አይደለም፣ ይቺ ዓለምን ሳይወዷት ቀርተው አይደለም። ነገር ግን በምድር ላይ ከሚያገኙ ተድላና ደስታ ይልቅ የሰማይ ቤታቸውን ናፈቁ። ወገኖች ክርስትናን የወደቁት ላይ አይደለም የጸኑት ነው። አባቶችን ማሰብ የጸኑት ነው። የጸኑት አባቶቻችን ስለ እውነት ነበር የሚቆሙት። ድሃ ተበደለ፣ ፍርድ ተዛባ እያሉ እውነትን ይናገራሉ። ዛሬስ ጨለማውን ብርሃን፣ መራራውን ጣፋጭ እያሉ የምንሰብክ ሰዎች ነን ያለነው። ሰባኪ አልጠፋም፣ ወንጌል ሰባኪ አልጠፋም፣ እውነት ተናጋሪ ግን የለም። ዳር የሚሰብክማ ሞልቷል። ምን ነው ሲባል አሃ ለእንጀራ ይችን ማነካም ይላል፣ እቺ ተለፈኝ ይላል፣ እቺን ካልኩ ቀይ መስመር ነች ይላል። አሁን እየተበላ ያለው እንጀራ ነው። የጠላ እንጀራ የጠላ ቂጣ እንጀራ እየበላ የሰው ደም እየበላ ከሊቅ እስከ ደቂቅ አገልጋይ ተገልጋይ ውሸት። እንደ ጩኸታችንማ ቢሆን አባቶቻችን ከ3 ሰዓት ጀምሮ በቅኔ ማለት እንደሚጮሁት እንደ ኪዳኑ እንደ ቅዳሴው እንደ ምህላው ምዕመናን እንደሚመጸውተው ገዳም ለገዳም እንደሚጾረው ቢሆንማ አይደለም በኢትዮጵያ የሰው ጠማማ የእንጨት ጠማማ ይበቅል ነበር። ነገር ግን ቁመታችን እንደ ድንጋይ፣ ጩኸታችን እንደ ቅራን ውሸት ነው። ቅዳሴያችን አለ መስዋዕት አያሳርግ። መስዋዕት ቢያደርግማ መቼ ነጹ እንደሚፈስ ነበረ። መቼ በአንድ ጉድጓድ 24 ሰው ይቀበር ነበረ። መቼ መሬት ትከዳን ነበረ። መቼ ሰላም እናጣ ነበረ። ቀዳሹ ለምን ትቀድሳለህ ቢለው ምን አባት ያርክ ክፉ ቁጥጥር አለ፣ ተቆጣጣሪ አለብኝ፣ ካልቀደስ ከእንጀራ ይባረራል። ስለ እንጀራው እንጂ የሚቀድሰው በረከት ለማግኘት ለመጸለይ የሚል የለም። አስተማሪው ለምን ትሰብካለህ ይባል፣ አሁን ምን አባት ያርክ እንጀራ ሆኖብኝ ነው እሱን ለማዳን የሚል የለም። የተጣለብኝ ምንደኝነት ሳይሆን እረኝነት ነው የሚል የለም። ያሳስባል፣ የሰራው ቤት ያሳስባል። ያቺ ከኋላ በስርቆት የተገነባችው ቤት ያቺ 4 ጎማ መኪና ታሳስባለች፣ እውነት እንዳይናገር። ይቺ 30 እና 20 ሺህ ብር ደግሞ ታሳስባለች። የዘላለም ቤቱ እንግዲህ እያጣረ ያለው ባካችሁ ስለ እውነት እንኑር። ተናገርንም አልተናገርንም ሞት አይቀር።
በአማረ ቤትም ኖርክ በጭቃ ቤትም ኖርክ መጠራት አይቀር። ስለ እውነት አምናለሁ ነው። ለምን ስለ እውነት አምናለሁ ነው። የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው አለ። የቅዱሳኑ ሞት በማን ፊት የከበረ ነው? በማን ፊት የከበረ ነው? በእግዚአብሔር ፊት የከበረ ነው። ጻድቁ አባታችን ዝም ብለን አይደለም፣ በእግዚአብሔር ፊት ሞታቸው ክብር ስላገኘ ነው፣ ሞገስን ስላገኙ ነው። ቅዱሳን አባቶቻችን ለመከራ ይሽቀዳደሙ ነበር። ዋጋ ለመቀበል ይሽቀዳደሙ ነበር። እንዲህ ይላል በዮሐንስ ራእይ ምዕራፍ 14 ቁጥር 13 እንዲህ ይላል፣ ከእንግዲህ ወዲህ በጌታ የሚሞቱ ሙታን ብፁዓን ናቸው። ከእንግዲህ ወዲህ በጌታ የሚሞቱ ብፁዓን ናቸው። በማስም የሚሞቱ በማስም የሚሞቱ በጌታ ስም፣ በቀኛዝማች አይደለም፣ በግራዝማች አይደለም፣ በመኳንንት ከሌ አይደለም፣ በጌታ ስም አባቶቻችን እናከብራቸው በጌታ ስም ስለሞቱ ነው። በወንጌል ዋጋ ስለከፈሉ በጌታ ስም የሚሞቱ አለ። ከእንግዲህ ወዲህ በጌታ የሚሞቱ ሙታን ብፁዓን ናቸው። ብፁዓን ለምን መታሰቢያቸው ይኖራል። ሲወራ ሲተረክ በደካማ ጎናቸው ሳይሆን በጥሩ ጎናቸው፣ ሰውን በማሰቃየት ሳይሆን የተገፉትን በማዳናቸው ዝናቸው ይነገራል። ዝናቸው ይነገራል። እንዲህ ይላል በዚህ በመዝሙረ ዳዊት ምዕራፍ 12 ቁጥር 5 እንዲህ አለ፣ ስለ ድሆቹ መከራ ስለ ችግረኞች ጩኸት እግዚአብሔር አሁን እነሳለሁ ይላል። ስለ ድሆቹ መከራ ስለ ድሆች የተባሉት አቅም የሌላቸው በማህተባቸው የወደቁ የታረዱ ማለት ነው። ድሆች እግዚአብሔር እንዲህ አለ፣ ስለ ድሆች መከራ ስለ ችግረኞች ጩኸት አለ። ስለሚታረዱት ስለሚሞቱት አማኞች ስለ እነሱ ጩኸት አሁን እነሳለሁ ይላል እግዚአብሔር። እግዚአብሔር ይነሳል። ሲነሳ ግን እችን ዓለም ዝም ብሎ የሚያይባት አይደለም። እንደ ጨርቅ ጠቅልሎ ወደ መጣችበት ይመልሳታል። ነገር ግን እችን ክርስቶስ በመጣበት ሰዓት ከሚጠፉትን ወይስ ክብሩን ከሚወርሱ ሰዎች ነን ያለነው? ክብሩን ከሚወርሱን ወይስ ከሚጠፉት? ይሄን ነው ማሰብ ያለብን ወገኖች። ይሄን ነው ማሰብና መገንዘብ ያለብን። ከአባታችን ከገብረ ሕይወት ከገብረ መንፈስ ቅዱስ የምንረዳቸው የምናየው አበይት ነገሮች ሶስት ነገሮች ናቸው። እጥር አድርጌ ትምህርት ይጠቅላል። አንደኛው ያለ ዓለምን ንቆ ለእግዚአብሔር መሆን ከአባታችን ያየው ዓለምን ንቆ ለማሞን ከእናት አባታቸው ወጥተው ዜግነታቸው ኢትዮጵያዊ አይደሉም። ተመልከቱ፣ ግብፃዊ ናቸው። ነገር ግን ከእናት ከአባታቸው መለየት፣ ከወገን መለየት፣ ከሀገር መለየት፣ ባልተወለዱበት ባላደጉበት ሀገር ለእግዚአብሔር ቃል በገቡት መሰረት እግዚአብሔርን ጌታን ማገልገል ምን ያክል መታደል! ዓለምን ንቆ ለእግዚአብሔር መሆን። ዓለምን ንቆ ማለት ምነና ብቻ አይደለም። በዚህ በአንቀጸ ብፁዓን የሚናገረው ማቴዎስ ወንጌላዊ ስለ ጽድቅ የሚሰደዱ ብፁዓን ናቸው ይላል። ጥሩ ነው። ወምናኔው በጫካ ብቻ አይደለም። በዓለም ተቀምጦ መመነን ይቻላል። በዓለም ተቀምጦ እውነት መናገር ይቻላል። በዓለም ተቀምጦ ፍርድን አስተካክሎ መፍረድ ይቻላል። በዓለም ተቀምጦ የተራበ ማብላት ይቻላል። በዓለም ተቀምጦ መጽደቅ ይቻላል። የጽድቅ መንገዶች ብዙዎች ናቸው። የኃጢአት መንገድ በጣም ከባድ ነው። በታወቅንበት ዓለምን ንቆ ለእግዚአብሔር መሆን፣ ዓለምን መናቅ እንደ ጉድፍ። ለምን መሰላችሁ? ወርቅ ብንለብስ፣ የወርቅ መኪና ብንነዳ፣ በወርቅ ቤት ላይ ብንኖር፣ በወርቅ አልጋ ብንተኛ የለም እንጂ የወርቅ እንጀራ የወርቅ ወጥ ጠቅልለን ብንበላ እድሜያችን ቢበዛ 70 እና 80 ነው። ከዛ
በኋላ መሄዳችን አይቀርም። ሞት አለ። ስምህ ወርቅ አለማው ትባል ይሆናል። ስምሽ ወይዘሮ ወርቄ ትባል ይሆናል። አዎ ስምሽ ያምራል። አዎ ስም ያምራል። የሞት ዕለታ የሞት ዕለታ ግን ወርቅ አለማው ወጣ ነው የሚባለው። ሬሳው ወጣ ነው የሚባለው። ሬሳ ነህ አይደለም። ሀብት አይደለም፣ መኪና አይደለም፣ ቤትን ይዘህ ልትሄድ ስምን እንኳን ይዘህ የሚሄድ ስልጣን የለም። ሬሳ ወጣች ወይ ነው። የሴት ልጅ ጾታዋን የምታገኘው ወንድ የምትሆነው የሞተች ዕለት ነው። ሬሳ ወጣ ነው የሚለው እኩል ነው። ሴት ወንድ የለም። ሬሳ ወጣ ወይ ሬሳ ወጣች አይባልም። ሬሳ ወጣ ወይ ሬሳ ነህ። ስለዚህ ሬሳ መሆንን አፈር መሸከምን ረስተህና አትቆለል። እኔ ወንዱን የጀግና አትበል። የቀን እንጂ የሰው ጀግና የለም። እነግርሃለሁ አሁን የቀን እንጂ የሰው ጀግና የለም። እኔ ወንዱን የጀግና አትበል። ጀግናው መድኃኒዓለም አለ ከላይ ሆነ የሚዳኝ ቤት እንደሚገባ የማታውቅ አይተና ስልጣኑ ብሩም በእጃቸው የነበሩ ሰዎች መሪዎች እኮ ነበሩና አይደለም። እግዚአብሔር ሲገባ ቢታይ ኑሮማ ብዙ ፍተሻ በነበረበት አንተ ቆይ የመጣው ለበጎ አልመጣም ብሎ ጥበቃው ጋርዱ ባባረረው ነበረ። ግንስ ገባ ሾጣ አድርጎት ወጣ። እግዚአብሔር እንዲህ ነው። ድነው ይመጣሉ ብለን ስንጠብቃቸው በሬሳ ሳጥን መጡ። ይሄ እኮ ነው። ያንተም የቀን ጉዳይ ነው። ተራ ነው የምትጠብቀው። ተራሽን ነው የምትጠብቂው። ገንዘብ አያድንሽም። ገንዘብ አያድንም። መኪና አያድንም። የገነባው ቤት አያድንም። የሚያድን መልካም ስራ ነው። ዓለምን እኮ ለእግዚአብሔር መሆን። ሁለተኛ የእግዚአብሔርን ጥሪ መስማት መታዘዝ። ሁለተኛው ምን አልኳችሁ? የእግዚአብሔርን ጥሪ መስማት መታዘዝ። ምንድን ነው ያልኳችሁ? የእግዚአብሔርን ጥሪ መስማትና መታዘዝ። መስማት መታዘዝ። የእግዚአብሔርን ጥሪ እግዚአብሔር የሚለን መስማት። እግዚአብሔር ትእዛዙ ጥሪው ምንድን ነው? እርስ በርሳችሁ ተዋደዱ ነው። የእግዚአብሔር ጥሪ ምንድን ነው? ተፋቀሩ ነው። የእግዚአብሔር ጥሪ ምንድን ነው? ትእዛዙስ ምንድን ነው? ተዋደዱ። የተገፋውን ደግፉት ነው። የተራበውን አብሉ ነው። የታሰረውን ጠይቁ ነው። ወገኖች ትእዛዙን መጠበቅ፣ ለእግዚአብሔር ጥሪ ጆሮአችንን መክፈት፣ ዓለምን እምቢ ማለት። ዓለም ብዙ ጥሪ ብዙ ድምፅ ታሰማለች፣ ወደ ሞት ባህር ትጠራለች። እምቢ ማለት እግዚአብሔርን እሺ በሉት ወደ እናንተ ይቀርባል፣ ዲያብሎስን እምቢ በሉ ከእናንተ ይሸሻል ያለ ቅዱስ ጳውሎስ። ወገኖች እባካችሁ ቀሪ ጊዜያችን ለእግዚአብሔር እናሳልፍ። የእግዚአብሔርን ጥሪ እንስማ። እግዚአብሔርን እሺ እንበል። እግዚአብሔርን እናዳምጥ። ምን እንደሚለን እግዚአብሔር ሊፈርድብን፣ እግዚአብሔር ሊኮንንን አይደለም ጥሪውን የሚያሰማው። ልጅ ሆይ ና ይልሃል፣ ሸክምን ሊያቀል። ልጅ ሆይ ና ይልሻል፣ ጓዳሽን ሊሞላልሽ፣ ታሪክሽን ሊቀይርልሽ። አንቺ ግን ልሩጥ ያለሽ በሩጫ እግዚአብሔር አይገኝም። በሩጫ እግዚአብሔር አይገኝም። ሶስተኛ እንደ ጻድቁ አባታችን በጾምና በጸሎት መወሰን። እንደማን? እንደ ጻድቁ አባታችን በጾምና በጸሎት በቅድስና መወሰን። በቅድስና መልከስከስ አያስፈልግም። ፍየል ታውቃላችሁ? ፍየል ቀልቃሻ ነች። ፍየል እፍረቷን ጥላ የምትሄድ ነች። እፍረቷን ገንጣ የምትሄድ ነውረኛ ነች። ፍየል ድምፅ አይረብሽም። ፍየል ቀልቃሻ ነች። ለእረኛ አትመች። አይታችኋት ከሆነ ስትሄድ ድምጿም ያባርቃል። የተኛ ትቀዘቅሳለች። አስቸጋሪ ነች። እስቲ ስሏት እዛ ነች። ሁለተኛ እፍረቷን ገልጣ ጭሯ ወደ ላይ ቆልልማ ነው የምትሄደው። በግ አይታችኋት? ድምፁ የተረጋጋ አካሄዱ የተረጋጋ እፍረቱን የሸፈነ ነው በግ። ጭራውን ሸፈን አልጋ ነው የምትሄደው በግ። ወገኖቼ እኔና እናንተ በጉን ተባል እንጂ ፍየሉን አልተባል። በዚህ ዘመን ባለቀበት ዘመን በ11ኛው ዘመን ለኃጢአት መሽቀዳደም ይቅርብን። አባቶች በሽበታችሁ እግዚአብሔርን አመስግኑት። እናቶች በሽበታችሁ በእድሜያችሁ እግዚአብሔርን አመስግኑ። ተጨፍልቆ ልጅ ለመሆን እኮ የሚሯሯጥበት ዘመን ላይ ደርሰናል። አባቶችና እናቶች ከቀለም ጋር ነው ግብ ቁንጅና ሰሎን ገብተው ከወጣቱ ጋር ይጋባሉ፣ ይሻማሉ ቀለም ለመቀባት።
ነጭ ፀጉር ላይ ለመድረስ ትውልዱ እየናፈቀው ነው። ያለ ዕድሜው እየተቀጨ ነው። ያለ ዕድሜው ራሱን እያጠፋ ነው። መኖር ሰለቸው፣ መኖር አቃተው። የወደፊቱን ሕይወት የወደፊቱን እቅዱን ሲያስበው ተስፋው ጨለመ። እግዚአብሔር አልገል ብለው ራሱን በሲባጎና መርዝ እየጠጣ የሚፈኩር ትውልድ ያለ። ለዚህ ትውልድ አይገደንም አባቶች አይገደንም። ስልጣነ ክህነት የያዘ መስዋዕት የምንሰው እግዚአብሔር ጨመረን ያለ መቼ ወንዳዳ የምታማልፉ መቼ ነው የምታሳርፉ? ለዚህ ትውልድ መቼ ነው መሳለውነት? ራሱን እንዳያጠፋ ራሱን እንዳይገኝ ከእግዚአብሔር እንዳይጣላ መቼ ነው የምትመቱት? አለመከሩን አባቶች ጊዜያችሁን ተጠቀሙበት፣ እረኝነታችሁን ተጠቀሙበት። እንደኛ ኑር ባካችሁ። የመጨረሻው መደምደሚያ ይቀር አራተኛ እንዲህ ይላል፣ እሺ ብትሉ አለ ኢሳይያስ ምዕራፍ 1 ቁጥር 5 ኢሳይያስ ምዕራፍ 1 ቁጥር 19 እሺ ብትሉ ለእኔ ብትታዘዙ አለ። ለማን ብትታዘዙ? ለማን ብትታዘዙ? ለእግዚአብሔር ብትታዘዙ አለ። ለእኔ አለ ለአምላካችሁ ለፈጣሪያችሁ ለንጉሳችሁ ብትታዘዙ አለ የምድርን በረከት ትበላላችሁ። እምቢ ብላችሁ ብታምፁ ግን አለ እሱን እናንተ ሙሉት አልጠራው አልናገረው። እናትና አባቶቻችን የድሮ እናቶች ደግ ደግ ተመኙ ደግ ነገር ብታገኙ ይላሉ። እንኳን ጠርተነው እየመጣብን እኮ ነው፣ እያባላን እኮ ነው። ምን እንጥራ? ምን አስነስቶ የተደረገው መጽሐፉን ከዚህ በላይ መተረክ አልችልም። ክፉ ነገር ነው ያለው። እቤታችሁ ገብታችሁ አንብቡት። ኢሳይያስ ምዕራፍ 1 ቁጥር 19 እሺ ብትሉ ለእኔ ብትታዘዙ የምድርን በረከት ትበላላችሁ። እምቢ ብላችሁ ብታምፁ ግን አለ እቤት አንብባችሁ ጨርሱት። እምቢ ብላችሁ ብታምፁት ምን ይጠብቃችሁ ይለን ይሆን? የአበባ ወንበር የቀይ ምንጣፍ ለእያንዳንዳችሁ አክሊል አይደለም ይለው። ከበድ ያለ ቃል ነው፣ የሚሰቀጥጥ ነው። ድሮማ ስናነበው ቀላል እየመሰለን ነበር። በእኛ ዘመን የሚደርስ አይመስለንም ነበረ። አሁን እኮ የዘመኑ ኃጢአት እጅ ከፍንጅ ሆኗል። እጅ ከፍንጅ የድሮ ኃጢአት ይውላል ያድራል፣ በልጅ ይደርሳል፣ በልጅ ልጅ ይባላል። እኔ የምቸገረኝ በልጅ ከደረሰ ነበረ። አሁን ግን ለልጅ አይደለም፣ እጅ ከፍንጅ ነው የዘንድሮ ኃጢአት። እጅ ከፍንጅ ዋጋ ትከፍልባታለህ፣ ዋጋ ትከፍያለሽ። ለእግዚአብሔር ሽንብል ለእግዚአብሔር እንታዘዝ። በአንደኛ ዮሐንስ ምዕራፍ 3 ቁጥር 18 እንዲህ አለ፣ ልጆች በሥራ በእውነት እንጂ በቃልና በአንደበት አንዋደድ አለ። ገብረ መንፈስ ቅዱስ በተግባር መስለውታል። በቃል አይደለም በሥራ መስለውታል። በእምነት መስለዋል፣ ተጋድለዋል። ቅዱሳን መላእክት መስለዋል። ይህችን ዓለም ናቁ። ለጉሮሯቸው እንኳን ጥቂት ውሃ እንኳን ሳይጠጡ ይህችን ዓለም ጣዕሟን ሳያውቁ ከእናታቸው ማኅፀን እንደወጡ ንጽሕናቸውን እንደጠበቁ ወደ ንጹሕ አምላክ ወደ ቅዱስ አምላክ በክብር በዛሬ ቀን አርፈዋል። ከአባታችን ከጻድቁ መንፈስ ቅዱስ በረከቱን ጸጋውን አምላካችን ያሳትፈን። የመከረን ያስተማረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። እግዚአብሔር አምላክ ከሁላችን ጋር ይሁን። እግዚአብሔር ሁላችን ይባርካችሁ። እግዚአብሔር አምላክ ባላችሁ ሁላችሁን ጤናችሁን ይስጣችሁ፣ ጤናችሁን ይስጣችሁ። እግዚአብሔር አምላክ ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። ጤናችሁን ይስጣችሁ። እስካሁኑ ሰዓት ድረስ በእውነት እጅግ ይከብዳል። እንደ ቆማችሁት ቁመት ጻድቁ አባታችን በመከራ በችግር ቀን እሳቸው ይቁሙላችሁ፣ ከጎናችሁ ይቁሙላችሁ። ስራ አጣችሁ የምትንከራተቱት ወንድም እህቶች የጠዋት እንጀራ ለአዳምም አልጠቀመው፣ የጠዋት እንጀራ ለአዳምም አልጠቀመው። በ6 ሰዓት ወደ ምድረፋይ ወደ መከራው ዓለም ተማሮ ወጥቷል። የጠቀመው የማታ እንጀራ ነው። ከድንግል ማርያም የተገኘው ኢየሱስ ክርስቶስ የጠቀመው የማታ እንጀራ ይስጣችሁ። እግዚአብሔር የምታመሰግኑበት ወጣችሁ የምትገቡበት እንጀራ መድኃኔዓለም ይስጣችሁ። አገርን ለቆ ከመሰደድ ኧረ መድኃኔዓለም ይጠብቃችሁ። እንጀራችሁን በሀገራችሁ ላይ ያድርግላችሁ። በሥራ ገበታ ላይ ያላችሁት እናትና አባቶቹ ነገ ቀነሱ ነገ ባረር ይሆን ልጆችን ምን አመላውን እያላችሁ የምትጨነቁ መድኃኔዓለም ዝቅታን መንቀረስ ሳይሆን በከፍታ ላይ ከፍታ በማረግ ላይ ማረግ በእድገት ላይ እድገቱን
ቃል